ጸሎት እንደ ወንዝ ነው። በወንዝ ውስጥ ብዙ ጅረቶች አሉ። በወንዝ ውስጥ ያሉትን የተለያዩ ጅረቶች መለየት ከቻሉ መንፈስ ቅዱስ በማንኛውም ጊዜ በጸሎት ህይወት ውስጥ ምን እያደረገ እንደሆነ መለየት ይችላሉ። ለምሳሌ መኪና መንዳት ስጀምር በጣም ይከብደኝ ነበር። እያንዳንዱ መታጠፊያ ለኔ አስቸጋሪ ነበር። ነዳጁም ሆነ ፍሬኑ በድንገት የሚሰሩ ይመስሉ ነበር እና በአካሄዴ ላይ ያለ መቆጣጠር እንቅስቃሴ ነበር። ይህንን ለመናገር አፍራለሁ፣ ነገር ግን መንጃ ፍቃዴን ለማግኘት ብዙ ጊዜ ፈጅቶብኛል። ያንን ታስተውላለህ ፓስተር ማይክ? ሁሉንም የተለያዩ ሙከራዎች እንደ መጀመሪያ ወድቄያለሁ፣ ሁለተኛውንም ወድቄያለሁ። ሶስተኛው ጊዜ መኪናውን ሊያበድረኝ የነበረው ሰው በእሱሰኝነት ተይዞ ሳይመጣ ቀረ። ልክ በዚያ ቅዳሜና እሁድ ነበር የሆነው። ከዛ በሚቀጥለው ጊዜ ሲሄድ በመኪና የኋላ መብራት ላይ የሆነ ችግር ነበር። አምስተኛው ወይም አራተኛው ጊዜ ሲሄድ የመኪና አደጋ ደረስኩ። ይህ በደሙ ስር ያለፈ ነገር ነው። እግዚአብሔር ይቅራልኝ። በቀረው ምን እንደተፈጠረ አላውቅም። የኔ ጥፋት አልነበረም አልኩ። ነገር ግን አስተማሪው በዚህ ውስጥ ምንም ድርሻ የለኝም አለ። ከመኪናው ወርዶ ሄደ። ይህንን እንደ ምሳሌ እያልኩ ያለሁት መጀመሪያ መንዳት ስትጀምሩ ምን ያህል አስቸጋሪነት እንዳለው እንድታስታውሱ ነው። እያንዳንዱን እንቅስቃሴ በንቃት ማሰብ አለባችሁ። በመጨረሻም ሳታውቁት ምንም እንኳን ደህንነቱ የተጠበቀ ባይሆንም እየነዳችሁ ትሄዱና ስትመለከቱ መቼ እዚህ ደረስኩ ትላላችሁ። ምክንያቱም በጣም በተፈጥሮ ውስጥ ስለሚፈስ ነው። ምናልባት ብስክሌት መንዳት ትችሉ ይሆናል። ለእያንዳንዱ እንቅስቃሴ ጥንቃቄና አሳሳቢነት ነበራችሁ። ባላንስ ለመጠበቅ አስቸጋሪ ነበር። ክርስቲያኖችም በጸሎት ጊዜ እንደዚህ ናቸው። ሊጸልዩ ሄዱና በማንኛውም ጊዜ ምን ማድረግ እንዳለባቸው በጭንቀት ያስባሉ። ለዚህ ነው ሰባቱን የጸሎት ዘርፎች ወይንም በጸሎት ውስጥ ያሉትን 7 ጅረቶች ላሳያችሁ የፈለኩት። እነዚህን የምነግራችሁ በሚቀጥለው ለጸሎት ስትሄዱ፣ ለምሳሌ ዛሬ ማታ ወይም ነገ ጧት ለጸሎት ስትንበረከኩ የመንፈሱን ፍሰት ለመለየት እንድትችሉ ነው። ይህንን ስትረዱ ከመንከራተትና ከመፍዘዝ ይልቅ ከመንፈስ ቅዱስ ጋር መተባበር ትጀምራላችሁ። የመጀመሪያው የጸሎት ጅረት አምልኮ ወይም አዶሬሽን ነው። አምልኮ ይህ እግዚአብሔርን ማምለክ ነው። አንድ ትልቅ የእግዚአብሔር ሰው በአንድ ወቅት እንዲህ ብሎኝ ነበር። ዳዊት ለመጸለይ 1 ሰዓት ካለህ ለ45 ደቂቃ ያህል አምልክ። በእርግጥ ይህንን እንደ ቀመር አልተናገረውም። ማለትም በደፈናው ለ45 ደቂቃ መዘመር አለብኝ ማለት አይደለም። ይልቁንም የአምልኮን ኃይል በተመለከተ አንድ ነገር እንዲገባኝ ያደረገ ነበር። ለማምለክ ትሄዳለህ እና በጸሎት ጊዜ የሆነ ነገር ይሆናል። እንዳትታሰር ይረዳል። ከዚህ ምድር ላይ ከመሬት ጋር ከመጣበቅ ይልቅ ከመንፈስ ጋር እንድትራመድ ይረዳል። ጸሎት ስትጀምር ከምድራዊው ነገር ጋር የሚያገናኙ ገመዶች እንዳሉ ትረዳለህ። ማምለክ ስትጀምር እነዚያን ገመዶች ትቆራርጣለህ። ያ ወደ ከፍታ ቦታዎች እንድትሄድ ነፃ ያደርጋል። ጌታ ልብህን በመንፈስ ወስዶ ወደ ሰማያዊው ዓለም ከፍ ያደርጋል። ዮሐንስ 4:24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። ሁለቱም ያስፈልጋቸዋል። ለምን? ምክንያቱም እውነት መንፈስ ቅዱስ የእግዚአብሔርን መገለጥ የሚያበስርበት መሳሪያ ነው። ምን ማለቴ ነው? በቀላል አነጋገር ስለ ጌታ ያለውን እውነት ስታይና መንፈስ ቅዱስ በዚያ እውነት ላይ ሲተነፍስ ያ ከልብ የሆነ ጥልቅ አምልኮ እንዲመጣ ያደርጋል። ምክንያቱም የእግዚአብሔርን ብልጭታ አይተሃል። በብሉይ ኪዳን ውስጥ እንኳን ተመልከቱ። ለምሳሌ ኢሳይያስን አስቡ። እርሱ አክባሪ ይሆናል እና መንቀጥቀጥ ይጀምራል እና መጨነቅ ይጀምራል። በብሉይ ኪዳን ውስጥ እግዚአብሔር መገኘቱን የገለጠባቸውን የተለያዩ አጋጣሚዎች ሁሉ አስቡ። በአዲስ ኪዳንም እግዚአብሔር መገኘቱን የሚገልጥበት ጊዜ ለእሱ ምላሽ ይኖረናል። እግዚአብሔር ሲገኝ መንቀጥቀጥና መውደቅ በሁሉም የታየ ነው። ወይንም ከልብ ውስጥ የአምልኮ መፍለቅ ይወጣል። በእግዚአብሔር የሆነ ነገር ታያለህ። ከዚያም አምልኮ ይፈልቃል። እንግዲህ አምልኮ ያ ነው።
አምልኮ ለመገለጥ ወይንም ለሬቨሌሽን የሚሰጥ ምላሽ ነው። በሰማይ ያሉትን ሕያዋን ፍጥረታት አስቡ። በእግዚአብሔር ዙፋን ዙሪያ የሚንቀሳቀሱትን የመላእክት ሰራዊት ሁሉ ጊዜ ቅዱስ 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 የሰራዊት ጌታ እግዚአብሔር ብለው ይጮሃሉ። ምድር ሁሉ በክብሩ ተሞልታለች። በእያንዳንዱ ጊዜ ያንን ዙፋን ሲዞሩ ቅዱስ 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 ብለው ይጮሃሉ። እዚያ ምን እየሆነ እንዳለ በሚገባ ያውቃሉ። ስለዛ አስቡ። ያ የአምልኮ ጩኸት ለተገለጠው የሚሰጥ ምላሽ ነው። ተመልከቱ። አሁን ለዘላለም እነዚያ መላእክት ፍጥረታት ከዚያ በፊት ያላዩትን አዲስ የእግዚአብሔርን ብልጭታ ሁሉ ጊዜ እየተመለከቱ ነው እና ያንን ብልጭታ ባዩ ቁጥር ቅዱስ 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 ብለው ይጮሃሉ። አምልኮ ለመገለጥ የሚሰጥ ምላሽ ነው። ስለዚህ ለመጸለይ ስትሄዱ መንፈስ ቅዱስ ትኩረታችሁን መሳብ የሚጀምርባቸው ጊዜያት እንዳሉ ታስተውላላችሁ። ማለቴ በጸሎት ጊዜ ሁሉ ትኩረታችሁን ወደ ጌታ እየሳበ ነው። ስለዚህ መዘመር ለመጀመር ወይም ለማመስገን ወይም ምስጋና ለማቅረብ ፍላጎት ይኖራችኋል። ወደ ክፍሉ ስትገቡ ኢየሱስ ሆይ እወድሃለሁ፣ አመልክሃለሁ ማለት የምትጀምሩበትን መንፈስ ታገኛላችሁ። እናም ነገር በተፈጥሮ መንገድ መፍሰስ ይጀምራል። ያ አምልኮ ወይንም አዶሬሽን ነው። ይህ ከጸሎት አይነት ዋናው ነው። ምክንያቱም ግንኙነት፣ ህብረት እንዲሁም በእርሱና በእግዚአብሔር መካከል ያለ ግንኙነት ነው። እርሱን እያመለኩት ነው፣ እያከበርኩት ነው። እርሱ የትኩረቴ ርዕሰ ጉዳይ የሆነ ነው። አእምሮዬ በእርሱ ላይ እያተኮረ ነው። እናም እንድትጮህ ያደርጋል። እነዚህ በጸሎት ውስጥ የምታስተውሏቸው ውብ ጊዜያት ናቸው። ቀደም ብዬ እንደገለጽኩት ማምለክ ይረዳል። ምክንያቱም በልባችሁ ውስጥ ያለውን ጠንካራ ነገር ይሰብራል እና በጸሎት ወደፊት እንድትሄዱ ያደርጋችኋል። ሁለተኛው በዚህኛው ነጥብ ላይ ለረጅም ጊዜ የምቆይ ይመስለኛል። ሁለተኛው ልመና ወይንም ሰፕሊኬሽን ነው። ልመና ለጸሎት ጥያቄዎች የሚቀርብ የሚያምር ቃል ነው። ይህ ከእግዚአብሔር ነገሮችን መጠየቅ፣ እግዚአብሔር ፍላጎቱን እንዲያሟላ መጠየቅ፣ እግዚአብሔር ተአምር እንዲሰጠው መጠየቅ፣ እግዚአብሔር መመሪያ እንዲሰጠው መጠየቅ ነው። ፊልጵስዩስ 4:6-7 ፊልጵስዩስ ምዕራፍ 4 ቁጥር 6 እና 7ን አነባለሁ። እናም ይህንን እንከፋፈለዋለን። በምንም አትጨነቁ። ያ የመጀመሪያው ክፍል ነው። ከናንተ መካከል በዚያ ጥቅስ የተፈተናችሁ ስንቶች ናችሁ? በዚህ ወር ሂሳባችሁን ሁሉ ለመክፈል በቂ ገንዘብ ይኖረናል እንደሆነ አናውቅ፣ ግን በምንም አትጨነቁ። የዶክተሩ ውጤት ምን እንደተናገረ አታውቅ፣ ግን በምንም አትጨነቁ። ነገር ግን ሁኔታዬ ምን ያህል አስቸጋሪ እንደሆነ አታውቅ፣ ምን ያህል ጊዜ እንደቆየሁበት አታውቅ፣ ግን በምንም አትጨነቁ። ጌታ ሆይ ባለቤቴ ምን ያህል ግትር እንደሆነ አታውቅ፣ ግን በምንም አትጨነቁ። አባት ሆይ ልጆቼ መንገድ ስተዋል እና ባስተማርኳቸው መንገድ እየኖሩ አይደለም፣ ግን በምንም አትጨነቁ። እንዴት ያለ ፈተና ነው! ቅዱሳት መጻሕፍት ስለምን እንደሚናገሩ ያውቃሉ። በምንም አትጨነቁ። በምትኩ በሚቀጥለው መንፈስ ምን ይላል? ይልቁንም ስለ ሁሉም ነገር ጸልዩ። ለምን እንደሆነ ያውቃሉ። ምክንያቱም መጨነቅ ወይንም መጸለይ ትችላላችሁ። ሁለቱንም በአንድ ማድረግ አትችሉም እና አንዳንዶቻችን በእግዚአብሔር ፊት ስንጨነቅ እየጸለይን ይመስለናል። ጭንቀት ለጸሎት ኃይል የማይሰጥ አስመሳይ ነው። ጭንቀት ነገርን የመቆጣጠር ሙከራ ነው። ምክንያቱም በሱ ላይ ካተኮርኩ፣ ካሰብኩበት፣ በሱ ከተጠመድኩ፣ ከእያንዳንዱ አቅጣጫ ካየሁት፣ ከመድረሱ በፊት ከጠበቅኩት፣ በዚህም አሁን በዚያ ነገር ላይ ቁጥጥር አለኝ ብለን ስለምናስብ ይህ የሐሰት ቁጥጥር ስሜት ነው። በእውነቱ በሱ ላይ ምንም ቁጥጥር የለህም። ለዚህ ነው ኢየሱስ በመጨነቅ ቁመትህን መጨመር አትችልም ያለው። አጭር ከሆንክ መጨነቅ ረጅም አያደርግህም። ፍሬቢስ አደራረግ ነው። ላንተ ምንም አያደርግልህም። ለዚህ ነው
ይልቁንም ስለ ሁሉም ነገር መጸለይ ያለብን። አሁን የሚለውን ተመልከቱ። የሚያስፈልጓችሁን ለእግዚአብሔር ንገሩት፣ ላደረገላችሁም ሁሉ አመስግኑት። እነዚያው ያሉ ሁለት ተጨማሪ መመሪያዎች ናቸው። አሁን በዛሬው ቤተክርስቲያን ያለው ሃይማኖታዊ አስተሳሰብ እግዚአብሔርን ምንም ነገር መጠየቅ የለብህም ብሎ ሊያሳምንህ ይሞክራል። አንዳንድ ክርስቲያኖች የሚፈልጉት ጤና፣ ሀብትና ደስታ ብቻ ነው። ነገር ግን እግዚአብሔር ሊሰጣችሁ የሚፈልገው ያ አይደለም ሲባል ስንት ጊዜ ሰምቻለሁ። ታዲያ ኢየሱስ ምን ሊሰጣችሁ የመጣ ይመስላችኋል? መከራ፣ በሽታ፣ ሞት፣ ሸክም፣ እስራት፣ ደህንነት? ተመልከቱ። ይህንን ማምጣት እንዳለብን አውቃለሁ። በእርግጥ ወንጌል ሁሉ ከኢየሱስ ስለሚገኘው ነገር ብቻ አይደለም። ክርስቶስን በማገልገል ምንም አይነት ችግር አይኖርባችሁም እያልኩ አይደለም። ነገር ግን መደየት ከመንፈሳዊነት ጋር አንድ ነው እያልን ማስመሰል ግን ማቆም አለብን። ጳውሎስ በሁለቱም ሁኔታዎች ውስጥ መኖርን እንደተማረ ጽፏል። ተትረፍርፎ መኖርን ያውቅ ነበር፣ በችግር መኖርን ያውቅ ነበር። እና ችግሩ የሚመጣው በአንዱ ላይ ተጣብቀን ሌላኛው ከእግዚአብሔር አይደለም ስንል ነው። ስለዚህ እዚህ ላይ የኔ ነጥብ ቀላል ነው። የጸሎት ጥያቄያችሁን ወደ እግዚአብሔር ማቅረብ ጥሩ ነው። ምክንያቱም አንዳንድ ጊዜ እንዲህ ብለን እናስባለን፣ ስራ መጠየቅ አልፈልግም፣ ወይንም የደሞዝ ጭማሪ መጠየቅ አልፈልግም፣ ወይንም በሌላው ዓለም ወገኖች እየተራቡ ወይንም እየተሰደዱ ያለ እዚህ ዓለም ላይ የሆነ ነገር መጠየቅ አልፈልግም። ስትጸልዩ እግዚአብሔር በሰማይ ሆኖ ስማ፣ አንተ እዚህ ጋር ትንሽ ስምምነት ላድርግልህ፣ ስራ እየጠየከኝ እንደሆነ አውቃለሁ፣ ነገር ግን እኔ እዚህ ጋር አቅርቦት እያጠረኝ ነው ይላል ብላችሁ ታስባላችሁ? ስለዚህ መኪናውን ከሰጠው እነዚያን የተቸገሩ ልጆች መመገብ አልችልም፣ ስራውን ከሰጠው እዚህ ያሉትን ቤት አልባዎች መጠለል አልችልም። በዚህ መንገድ ሲቀመጥ ሞኝነት ነው። ነገር ግን እኛ አንድ በጎ ነገር ይሰማናል። ምንም ነገር አልጠየቅንም፣ ምክንያቱም ሰዎች ከኔ የባሰ ሁኔታ ላይ እንዳሉ አውቃለሁ። ያ ሌሎች የተሻለ ስላላቸው ማመስገን አትችልም እንደማለት ነው። ጠይቁት፣ ሊሰጣችሁ ይፈልጋል። እዚህ ጋር ትእዛዝ እንደሆነ ይናገራል። አሁን ይህንን ሲያደርጉ ምን እንደሚፈጠር ይመልከቱ። ይህንን አሁን ተመልከቱ። በምንም አትጨነቁ፣ ይልቁንም ስለ ሁሉ ነገር ጸልዩ። የሚያስፈልጋችሁ ለእግዚአብሔር ንገሩት፣ ላደረገላችሁ ሁሉ አመስግኑት። ምን እንደሚፈጠር ተመልከቱ። ቁጥር 7 ላይ የክስተቶች ቅደም ተከተል፣ መጨነቅ አቆማለሁ፣ መጸለይ እጀምራለሁ፣ የሚያስፈልገኝን ለእግዚአብሔር እነግራለሁ እና ላደረገው ነገር ሁሉ አመሰግነዋለሁ። ስለዚህ የጸሎት ጥያቄ እያቀረብኩ ነው፣ ነገር ግን አሁንም ላለኝ ነገር አመስጋኝ ነኝ። ቁጥር 7 ከሰው አእምሮ በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ስለዚህ ይህ ልመና ወይም ሰፕሊኬሽን ነው። ይህ በጸሎት ወንዝ ውስጥ ካሉት ጅረቶች አንዱ ነው እና አንዳንድ ጊዜ ለመጸለይ ስትሄዱ የሚያስቸግሯችሁ ነገሮች፣ ኃላፊነቶች፣ የሚሰሩ ነገሮች ዝርዝር ሁሉ በአእምሮአችሁ ውስጥ እንዳሉ ታስታውሳላችሁ። ያንን የነገሮች ዝርዝር ወስዳችሁ ለእግዚአብሔር መስጠት፣ ማመስገንና ከዚያም መቀጠል ምንም ችግር የለውም። ልመና ለዚህ ነው የተዘጋጀው እና አንዳንድ ጊዜ መንፈስ ቅዱስ ወደዚያ አቅጣጫ ሲያንቀሳቅሳችሁ ይሰማችኋል። ሶስተኛው መጋፈጥ ወይም ኮንፍሮንቴሽን ነው። ይህ መንፈሳዊ ውጊያ ነው። በግልጽ ልንገራችሁ፣ መላእክት አሉ፣ አጋንንትም አሉ። አጋንንት አሉ ስለ ለክፋት ሁሉ መነሻ እነሱ ብቻ ናቸው ማለት አይደለም። እንዳናደርግ የሚገባንን እንድናደርግ የሚያደርገን በውስጣችን ያለውን ጨለማ የሚወክል ረቂቅ ጽንሰ ሐሳብም አይደለም ማለት በሱፐርናቹራል ከተፈጥሮ በላይ በሆነው ዓለም ውስጥ የሚኖሩና የሚንቀሳቀሱ ትክክለኛ ህሊና ያላቸው ፍጥረታት ናቸው ማለት ነው። ይናገራሉ፣ ስልት ይቀይሳሉ፣ አእምሮና ፈቃድ አላቸው እና ባንተና በቤትህ ላይ ይመጣሉ። እውነት ነው። በሱፐርናቹራል አምናለሁ።
መጽሐፍ ቅዱስ በመሰረቱ ከተፈጥሮ በላይ የሆነ ነው። በውጫዊ መልኩ ተግባራዊ ነው እንጂ በተቃራኒው አይደለም። ስለዚህ እኛ በጣም እውነተኛ ውጊያ ላይ እንዳለን እናውቃለን። በጦርነት ላይ ተሰማርተናል። አሁን ይህንን ይመልከቱ። ያዕቆብ 4:7 እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስንም ተቃወሙ፣ ከናንተ ይሸሻል። ስለ መንፈሳዊ ውጊያ ንቆች መሆን አለብን። አእምሯችን የነቃ ነገር ግን ብዙ ጊዜ እንደምለው ለሁሉም ነገሮች ላይ ሚዛን አለ። በአንድ በኩል በቤተክርስቲያን ውስጥ የሱፐርናቹራል መሆን የማይቀበሉና ስለ አጋንንት ፍጥረታት ሐሳብ የሚያፌዙ ስጋውያን አሉ። ወይ ደግሞ ምንም ቢሆን በእኔ ላይ ምንም ማድረግ አትችልም የሚሉ ይሆናል። እሺ፣ መጽሐፍ ቅዱስ ስለ አጋንንት ማስጠንቀቂያ የሚሰጥበት ምክንያት አለው። በሌላ በኩል ደግሞ በውስጣቸው ማን እንደሚኖር እስከሚረሱ ድረስ የሚፈሩ ሰዎችም አሉ። ለምሳሌ ብዙ ክርስቲያኖች በአጋንንት ኃይሎች ላይ ሲጸልዩ ልክ መንፈስ ቅዱስ ከአጋንንት ጋር የጡንቻ ትግል እያደረገ እንደሆነና እነሱ ከመንፈስ ቅዱስ ጀርባ ቆመው እየረዱት እንደሆነ ያስባሉ። መንፈስ ቅዱስ መሸነፍ ይጀምራል። እጁ መንቀጥቀጥ ይጀምራል። ላብ ያጠምቀዋል። እርሱም ቶሎ እርዳኝ፣ ወደ anisant.com ግባና ከ6 ትውልድ በፊት ምን እንደተፈጠረ እወቅልኝ፣ የአጋንንቱን ስም ስጠኝ ይላል። ከዚያ የአጋንንቱን ስም ትሰጠዋለህ። እርሱም እሺ አሁን ጥንካሬ አገኘው፣ ይህንን ነገር ማሸነፍ እችላለሁ። እንደዛ አይደለም፣ አይሆንም። ነገር ግን እንደዛ ነው እኛ የምናስበው። እግዚአብሔር እርግማኑ ከየት እንደመጣ አላወቅም፣ ገና ድል ልሰጥህ አልችልም ይላል። እንደዚህ ሲቀመጥ ምን ያህል ሞኝነት እንደሆነ ታውቃላችሁ። አሁን ውጊያውን እንጋፈጣለን ማለቴ በእርግጥ ነገር ግን ቁልፉን መለየት አለብን የሚለውን ተመልከቱ። በጣም ቀላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙ፣ እርሱ ይሸሻል። ምናልባት ዲያብሎስ የማይሸሸው እርሱ ለእግዚአብሔር ስላልተገዙ ሊሆን ይችላል እና ከዚያ በተግባራዊነት ላይ እንዳንሰራ በሥርዓተ አምልኮ ላይ ማላከክ እንፈልጋለን። ሌላ ከመንፈሳዊ ውጊያ ጋር የተያያዘ አስተሳሰብን ልጋፈጥ። አንዳንድ ጊዜ በአእምሯችን ውስጥ እናስቀምጠዋለን እና ለአንዳንድ ክርስቲያኖች እንደ ጉራ ሆኗል። ዲያብሎስ በእኔ ላይ ጥቃት የሚያደርሰው ለእርሱ መንግስት ትልቅ ስጋት ስለሆንኩ ብቻ ነው እንላለን። ስለዛ አስቡ። ጠላት ሁል ጊዜ እኔን የሚረብሸኝ በመንፈስ በጣም ኃይለኛ ስለሆንኩ ነው። ስለዚህ አስተሳሰብ አስቡ። ጉልበተኞች የሚሄዱት ደካሞች ላይ ብቻ እንደሆነ አታውቁም? አስራታችንን እንደ ሜዳሊያ አድርገናል። እውነተኛ ድልን ከመፈለግ ይልቅ ያ ሽንፈት የበለጠ መንፈሳዊ ያደርገናል ብለን እናስባለን። ነገር ግን ለእግዚአብሔር ስትገዙ ዲያብሎስን የምትቃወሙት በራሳችሁ ስልጣን አይደለም። ለዚህ ነው ለእግዚአብሔር ፍጹም መገዛት ያለባችሁ። ምክንያቱም ያ መገዛት በክርስቶስ ውስጥ በዚያ ስልጣን ውስጥ ያደርጋችኋል። ስለዚህ ዲያብሎስን ስትቃወሙ የሚቃወመው እናንተ አይደላችሁ፣ በውስጣችሁ ያለ ክርስቶስ ነው። አሁን በክርስቶስ እቆማለሁ፣ እናም በእርሱ ስልጣን፣ በእርሱ ኃይል፣ በእርሱ ፈቃድ ጠላትን እቃወማለሁ፣ ሰማያዊውን ስልጣን እወክላለሁ። ስለዚህ ዲያብሎስን መቋቋም እችላለሁ። ይሸሻል፣ አይዋጋም፣ ይሸሻል። ስለዚህ ከእግዚአብሔር ጋር ስትሰለፉና ከመንፈስ ቅዱስ ጋር ስትራመዱ በኢየሱስ ስም ለዚያ አጋንንት ኃይል ስትናገሩ ያንን የእጹሰኝነት እሰብራለሁ። በኢየሱስ ስም በቅዠት የሚመጡ ጥቃቶችን እቃወማለሁ። በኢየሱስ ስም ያንን ድብርት፣ ያንን ጭንቀት፣ ያንን ግራ መጋባት፣ ያንን የብልግና መንፈስ እቃወማለሁ። በኢየሱስ ስም በቤተሰቤ ውስጥ ያለው የጠላት ጥቃቶችን እቃወማለሁ። አሰላለፍ ይጠይቃል። ከዓመታት በፊት ህልም አየሁ እና ህልሙ በአልጋዬ ላይ ተቀምጬ ወደ ክፍሌ መሃል ስመለከት ጨለማ ጭጋግ መታየት እንደጀመረ አስተዋልኩ። በጭጋግ መሃል 2 አይኖች ሲፈጠሩና በዚያ ጭጋግ ውስጥ ፈገግታ ያለው አፍ ሲፈጠር አየሁ። አጋንንታዊ ነበር። የአጋንንቱን መኖር ማወቅ ችዬ ነበር። ከናንተ መካከል አጋንንት ካለበት ሰው ጋር ስትሆኑ የሚሰማችሁ ስንቶቻችሁ ናችሁ?
ልታውቁት ትችላላችሁ። አባቴ ታስታውሳለህ? ከሐሳቡ ወጣ ያልኩ ነው፣ ነገር ግን አስደሳች ሆኖ ያገኙታል ብዬ አስባለሁ። መኪና እየነዳን ሳለን የት ነበርን? ሁላችንም ወደ ቤተክርስቲያን ስንሄድ ወይንም ከቤተክርስቲያን ስንመለስ ብቻ በመኪና ውስጥ ነበርን። አባቴ እና እናቴ እና ከዚያ እኛ ሶስታችን በኋላ ነበርን። እኔ አንተና ሮኪ ከኋላ ወንበር ላይ ነን እና አንዲት ሴት አየን። አጋንንት እንዳለባት ማየት ትችላላችሁ። ልክ ለራሷ እያወራች ነው፣ ነገር ግን ማየት ትችላላችሁ፣ ታውቃላችሁ። በአይኖቿ ውስጥ ልታዩት ትችላላችሁ። ያ በመጽሐፍ ቅዱስ የለም፣ ነገር ግን በተግባር የታየ ነው። በአይኖች ውስጥ ማየት የሚቻልበት ሁኔታን አይቻለሁ እና እሷ ጥግ ላይ ቆማ የሆነ ቦታ እያየች ደግሞ ወደ ሌላ ቦታ ትመለከታለች። አባቴ በልሳን መጸለይ ጀመረ እና በመኪና ውስጥ ነን። እሷ በመንገዱ ማዶ ነች፣ የተወሰነ ርቀት ላይ ነች። እርሱ በልሳን እየጸለየ ሲገስጸው እሷ በቀጥታ ወደ መኪናችን ተመለከተች። ያንን ታስታውሳለህ? እና ነገር እንደጠፋባት ሁሉ እኛን መሳደብና መጮህ ጀመረች። የአጋንንት መገለጥ ነበር። ስለዚህ ያንኑ ስሜት ይህንን ህልም ሳይ ተሰማኝ እና በህልሜ ይህን ዲያብሎስ ገሰጽኩት። አልሄደም። ይህ የሚገርም ነው። በህይወቴ ውስጥ ይህንን የሚጋብዝ ምንም ነገር አላደረኩም እያልኩ ነበር። እንደገና ገሰጽኩት። አልሄደም። እንዴት እስካሁን እዚህ ያለህ አልኩት። እርሱም ሙታንን የሚያነጋግረውን የቤተሰብህን አባል ጠይቃለኝ። ከዛ ነቀው። ለኔ አልነበረም፣ ለአንድ የቤተሰቤ አባል የተሰጠ ማስጠንቀቂያ ነበር። ስልክ አንስቼ አያቴ ጋር ደወልኩ። ናኒ እንላታለን። ናኒ ይህን ህልም አየሁ አልኳት። እሷም ስለማን እንደምታወራ አውቃለሁ አለች። ማስጠንቀቂያውን እሰጣታለሁ አለች። እና እኔ ዝም ብዬ አልኩኝ ምናልባት ያ በግማሽ ይቀንሷል፣ በኋላ እነግርሃለሁ ፓስተር ማይክ ማን እንደነበረች። እናም እሷ ደውዬ እነግራታለሁ አለች። ምክንያቱም ይህ የቤተሰባችን አካል ከድሮ የቤተሰብ አባላት ጋር እየተነጋገርኩ ነው ብላ በማሰብ ከአጋንንት ጋር ትነጋገር ነበር። እግዚአብሔር ያንን ማስጠንቀቂያ ለሷ ሰጠኝ። ያ እኛ የተሰማራንበት መንፈሳዊ ውጊያ ነው። አንዳንድ ጊዜ ስትጸልዩ ያንን ታውቃላችሁ። ሰዎች የአጋንንት ኃይልን ስለገሰጻችሁ እንዲያፌዙባችሁ አትፍቀዱ። ሰዎች ይህ በእናንተ ላይ የተሰነዘረ ጥቃት ነው ስላላችሁ እንዲያፌዙባችሁ አትፍቀዱ። በክርስቶስ አካል ውስጥ እንደገና መናገር መጀመር ያለብን ነገር ምንድነው? ይህ መንፈሳዊ ጥቃት ነው ማለት መጀመር አለብን። ያንን ብዙ ጊዜ አትሰሙም። አዎ ያጋጣሚ ነገር ነው ሲባል እንሰማለን እና ለሁሉም ነገር ተጠቀሙበት እያልኩ አይደለም። ይህ መንፈሳዊ ጥቃት ነው ማለት አጋንንታዊ ሲሆን ልታውቁት ትችላላችሁ። ያንን ለመጥራት አትፍሩ። ያ መንፈሳዊ ነው ለማለት አትፍሩ። ያ አጋንንታዊ ነው። ያ የጠላት ጥቃት ነው። እናም በሱ ላይ ጸልዩ፣ ምክንያቱም በዓለም ካለው ይልቅ በእናንተ ያለው ይበልጣል። ያ ኃይል በእናንተ ውስጥ ነው። እናም ስትጸልዩ፣ ቤተክርስቲያን ስትጸልዩ አንዳንድ ጊዜ መንፈስ ቅዱስ ያንን የአጋንንት ጥቃት እንድትጋፈጡ ያደርጋችኋል። እናም ለዚያ ክፍት መሆን አለባችሁ። ጌታ ሆይ ለሱፐርናቹራል የበለጠ ክፍት እንድንሆን እርዳን። ምክንያቱም አንዳንዶቻችን በጣም ጠባብ አእምሮ ስላለን እንደዚህ አይነት ንግግር ላይ እናፌዛለን። ልክ የሌለ ነገር እናስመስላለን። ይህ በጣም እውነተኛ ነገር ነው። እስካላጋጠማችሁ ድረስ በቁም ነገር ልትመለከቱት አትችሉም። ነገር ግን አንዴ ካጋጠማችሁ በኋላ እሺ አሁን አውቅ ያለው ትላላችሁ። በልጆቻችሁ ላይ በሚመጡ፣ በትዳር ጓደኞቻችሁ ላይ በሚመጡ፣ በቤተሰባችሁ ላይ በሚመጡ፣ በቤተ ክርስቲያናችሁ ላይ በሚመጡ የአጋንንት ጥቃቶች ላይ መጸለይ አለባችሁ። ምክንያቱም እግዚአብሔር በዚያ ቦታ ላይ እንደ ጠባቂ አድርጓችኋል። መንፈስ ቅዱስ በዚያ ቦታ ይመራችኋል። በጌታ ጸሎት ውስጥ እንኳን ከክፉ እንዲያድነን እንደተናገረ አስተውሉ። ያ በጠላት ተጽዕኖ ላይ መጸለይ ነው። አራተኛው መጸጸት ወይንም ኮንትሬሽን ነው። ይህ ንስሐ መግባት ነው።
በጸጋ ላይ ትልቅ ትኩረት እንዳለኝ ታውቃላችሁ። ስለ ጸጋ ብዙ አስተምራለሁ። ነገር ግን ንስሐ መግባት አያስፈልግም የሚል ጤናማ ያልሆነ የጸጋ ግንዛቤ ግን አለ። የሚሉትን እረዳለሁ። በትክክል ከተረዳው ለማለት የፈለጉት ለመዳን ንስሐ የምትገባው አንድ ጊዜ ብቻ ነው የሚል ይመስለኛል። በዚህ አስማማለሁ። ደህንነቱን ለመጠበቅ ንስሐ መግባት አያስፈልጎትም። ያንን ተረድቻለሁ። ያ የመጀመሪያ ንስሐ ነው። ነገር ግን ሰዎች የሚረሱት አእምሯችሁን ለበለጠ ነገር ሁል ጊዜ መለወጥ እንዳለባችሁ ነው። በአእምሯችሁ መታደስ ተለወጡ። አእምሯችሁ እንዲታደስ አእምሯችሁ መለወጥ አለበት እና የአእምሮ መለወጥ የንስሐ ትርጉም ነው። ስለዚህ ልባችሁን ወደ እግዚአብሔር በሚያቀርብ መንገድ መመለስ አለባችሁ። ያ ማመቻመች ወይንም ኮምፕሮማይዝ ማድረግ ልባችሁን ቀስ በቀስ እንዲያደነድን አትፍቀዱ። ምክንያቱም እግዚአብሔርን ስትታዘዙና ስትጸልዩ፣ ቃሉን ስታነቡ፣ ወንጌልን ስትሰብኩ የመንፈስ ደስታ፣ የመንፈስ ሰላም፣ የመንፈስ ሕይወት ሲኖራችሁ የሚሆነው ያ ነው። ሰዎች በአካባቢያችሁ እንዳሉ ሊሰማቸው ይችላል። እናም ትንሽ ማመቻመች ይገባል ትላላችሁ። ጥቂት በጥቂት እየበዛ ይሄዳል። ሳታውቁት የድሮ ልምምዶቻችሁ ይመለሳሉ። አሮጌ አስተሳሰቦች ይመለሳሉ። ያ የሚሆነው በጸሎት ውስጥ ንስሐን ስለምንዘነጋ ነው። ኢየሱስ ምን ነገረን? ማለቴ እንደገና የጌታን ጸሎት እናንሳ። እዚያው ማቴዎስ 6 ላይ ተናግሯል። ቁጥር 12 ላይ እንዲህ ብላችሁ ጸልዩ፣ ኃጢአታችንን ይቅር በሉ። አንዳንዶች ያ ከአዲስ ኪዳን በፊት ነበር እንደሚሉ አውቃለሁ። ነገር ግን ኢየሱስ አሁንም ለቤተ ክርስቲያኑ መመሪያ እየሰጠ ነው። እኛም ደግሞ የበደሉንን ይቅር እንደምንል። ሰዎችን ይቅር ማለት የብሉይ ኪዳን ነው የሚል ሰው የለም። እግዚአብሔር ይቅርታ መጠየቅም እንደዛው ነው። አንደኛ ዮሐንስ 1:9 ኃጢአታችንን ብንናዘዝ እርሱ ሊያነጻን የታመነና ጻድቅ ነው ይላል። ታማኝ ማለት ያለማቋረጥ ያደርገዋል ማለት ነው። እናም ጥያቄያችንን ያለማቋረጥ ምላሽ የሚሰጥ ከሆነ ያ ማለት እኛ ያለማቋረጥ ይቅርታን እንጠይቃለን ማለት ነው። በየቀኑ በመከራ ውስጥ ትዋኛለህ ማለት አይደለም። ባለፉት ስህተቶች ራስህን እየደበደብክና ሁሌም ራስህን ቆሻሻ ኃጢአተኛ እያልክ አትኖርም። እኔ ዝም ብዬ ነኝ፣ ጥሩ አይደለሁም ትላለህ ማለት አይደለም። ነገር ግን እያወራው ያለሁት ጌታ ሆይ ያ ስህተት እንደነበረ አውቃለሁ ስለማለት ነው። ይቅር በለኝና አሁን በአዲሱ ተፈጥሮዬ እንዳይሰራ እርዳኝ። አንዳንዶች ደሙ አስቀድሞ ይቅር ብሎሃል፣ አስቀድሞ አጥቦሃል ብለው ይከራከሩ ይሆናል። ነገር ግን እኔ እያወራው ያለሁት ስለ ዕለት ተዕለት ተግባራዊ ኑሮ ነው። ለዘብተኝነትን ሁልጊዜ ከህይወታችሁ ማውጣት። እነዚያ የሚበቅሉ ትናንሽ አረሞች ሁልጊዜ መመልከትና ጌታ ሆይ እነሱን ለማስወገድ እርዳታህን እፈልጋለሁ ማለት ያ ንስሐ ወይንም ኮንትሬሽን ነው። እናም ብዙ ጊዜ በጸሎት ጊዜ ታገኘዋለህ። ምክንያቱም መንፈስ ቅዱስ ሲያዝን ልታውቅ ትችላለህ። ለመጸለይ ሄደህ የሆነ ነገር ልክ እንዳልሆነ ተሰምቶ ያውቃል። ስለ አጋንንታዊ ነገር ወይንም ህይወታችሁ ስለሚያሳስባችሁ ነገር እያወራሁ አይደለም። በእናንተ መካከል የሆነ የተቀየረ ነገር እንዳለ ዝም ብሎ ይሰማችኋል። ምን እንደሆነ ልታዩት አትችሉም። ብዙውን ጊዜ ቀኑን እንደገና አስባለሁ። እሺ ጌታ ሆይ በዚያ አመለካከት ውስጥ፣ በዚያ አስተያየት ውስጥ፣ በዚያ ሐሳብ አልተደሰተም፣ ንስሐ መግባት አለብኝ እላለሁ። አንዳንድ ጊዜ ከሰዎች ጋር እያለሁ እንደዚያ ያደርገኛል። አንዳንድ ጊዜ መናገር የማይገባኝን እናገራለሁ። ሰዎች ያበሳጩኛል። ቡድኔ ይህንን ያውቃል እና በስብሰባ መካከል እሺ ይቅርታ ጌታ ይቅርታ፣ ጌታ ይቅርታ፣ ይቅርታ፣ ይቅርታ እላለሁ። ምክንያቱም የሱ ወቀሳ በኔ ላይ ሲመጣ ይሰማኛል። እንግዲህ መንፈስ ቅዱስን እንዳናሳዝን ያን ያህል በፍጥነት ምላሽ መስጠት አለብን። እሺ ስለዚህ ስትጸልዩ ያንን ታስተውላላችሁ። ሌላው በጸሎት የምታደርጉት ነገር እዚህ ካሉት ጅረቶች ሌላኛውና አምስተኛው
ማሰላሰል ወይንም ሜዲቴሽን ነው። ያ በቃሉ ላይ ማሰላሰል ማለት ነው። መዝሙር 1 ከቁጥር 1 እስከ 3 እንዲህ ይላል፣ በክፉዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ምስጉን ነው። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየወቅቱ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ይህንን አሁን ተመልከቱ። ቃሉን ለማንበብ ስትሄዱ ቃሉ ለጸሎታችሁ ነዳጅ ይሰጠዋል። ለመጸለይ መነሳሳት ካልተሰማችሁ ዝም ብላችሁ መዝሙራትን አንብቡ። በገዛ ልባችሁ ውስጥ ለሚሻሻሉ ማናቸውም ዘርፎች ለመጸለይ መነሳሳት ካልተሰማችሁ ምሳሌን ያንብቡ። ጌታ ሆይ ብዙ ስራ ሰራለሁ ሳትሉ 10 ምዕራፎችን ማንበብ አትችሉም። ቃሉን ሳነብ ስንት ጊዜ እንደሆነ ልንገራችሁ እና ኢየሱስን ሳየው እኔ እንደዛ አይደለሁም እላለሁ። ኦ አምላኬ የመንፈስ ፍሬ ትዕግስት። ጌታ ሆይ እርዳኝ 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 እርዳኝ። እና ቃሉን ተወስዳላችሁ። በምትኩ ዝም ብላችሁ አታደርጉትም። ምክንያቱም አንዳንዴ የምናደርገው እንደዚያ ነው። እንከፍተዋለን፣ ምዕራፉን እናነባለን፣ ከዚያ ዝም ብለን ቀኑን እንቀጥላለን። ሁሉንም ነገር እንረሳዋለን። ወደ ሐሳባችሁ ይገባል። ነገር ግን ለዕለት ተግባራዊ ኑሮ ያ አይረዳችሁም። በቃሉ ውስጥ ትገባላችሁ፣ እውነትን ትቀበላላችሁና በሱ ላይ ታሰላስላላችሁ። ማሰላሰል ምንድነው? በሐሳብ መድገም፣ በድምጽ መናገር። የጥንቷ ቤተክርስቲያን ያንን ታደርግ ነበር። ያሰላስሉ ነበር። ቅዱሳት መጻሕፍትን ዝም ብለው ያስቡ ነበር። ደጋግመው በአእምሮአቸው ውስጥ ያሽከረክሩት ነበር። ደጋግመው ጮክ ብለው ይናገሩት ነበር። ከዚያ መጸለይ ይጀምራሉ። ያ ለእኔ ምን ሊመስል እንደሚችል አይቻለሁ። የመንፈስ ፍሬ ትዕግስት 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 ትዕግስት። እርዳኝ ጌታ ሆይ እርዳኝ ጌታ ሆይ አይደል? እና የመንፈስ ፍሬ ትዕግስት ነው እላለሁ። የመንፈስ ፍሬ ትዕግስት ነው። ከዚያም ለውጥ አለ። የመንፈስ ፍሬ ትዕግስት ነው። ጌታ ሆይ ታጋሽ አድርገኝ። ለውጡ የሚመጣው እዚህ ላይ ነው። ያ ማሰላሰል ነው። ይህ የጸሎት አካል ነው። እኔ ፈራጅ አይደለሁም እና ማንም እኔን ለማስደሰት አይጸልይም። መጸለይም የለባችሁም። ነገር ግን ሰዎች ሲጸልዩ ስሰማ ከጸሎታቸው ጀርባ የቃል ጥልቀት እንዳለ መለየት ይችላለሁ። ታውቃላችሁ፣ እነዚያ የድሮ የቤተክርስቲያን እናቶች፣ እያንዳንዱ ቤተክርስቲያን የድሮ ቤተክርስቲያን እናቶች ያስፈልጓታል። ሲጸልዩ መስማት ትችላላችሁ። ለምን? ምክንያቱም የሚያደርጉት ያንን ብቻ ነው። መጽሐፍ ቅዱሳቸው ውስጥ ሆነው ይጸልያሉ። ከጀርባው ጥልቀት አለ። ስለዚህ ቃሉ ለጸሎታችሁ ይዘት ይሰጣል። ከጸሎታችሁ ጀርባ ክብደት ይሰጣል። እነዚያ ምኞቶች በእናንተ ውስጥ መለኮታዊ ምኞቶችን ማዳበር ይጀምራሉ። እሺ፣ ስለዚህ ያ ማሰላሰል ነው። ስድስተኛው ምልጃ ወይንም ኢንተርሴሽን ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ ከሁሉ በፊት ለሰው ሁሉ ልመናና ጸሎት፣ ምልጃ፣ ምስጋናም እንዲደረጉ መክራለሁ። ለሌሎች መጸለይ ቢሰማችሁም ባይሰማችሁም፣ ቢመስላችሁም ባይመስላችሁም ጸሎታችሁ ለውጥ እያመጣ ነው። ምድራዊውን ዓለም እንደምናይበት ሁሉ በሱፐርናቹራል ዓለም ውስጥ ማየት ብንችል ደስ ባለኝ ነበር። ልክ እንደ ነቢዩ አገልጋይ ጌታ ሆይ አይኖቹን ክፈት እንዳለው እና ከዚያም ከእነሱ ጋር ያሉት ይልቅ የከበቧቸው የመላእክት ሰራዊትን ሲያይ፣ ምክንያቱም ያንን ንብብር መልሰን ብንመለከት እና ብልጭታ ብንመለከት ምን እንደሚመስል እርግጠኛ አይደለሁም። ነገር ግን የምትለቁት ቃላቶች በምትጸልዩላቸው ሰዎች ላይ የሆነ ነገር ሲያደርግ እንደምታዩ አውቃለሁ። አሁን እዚህ ጋር ነው ነገሩ ጥልቅ የሚሆነው። ምክንያቱም እምነት የግድ እውነታውን አይክድም፣ ይለውጠዋል እንጂ እውነት ነው። ነገር ግን በእምነት የምታዩት ነገር ብዙውን ጊዜ በእውነታው የምታዩትን ይቃረናል። እነሱ አልታመሙም ማለት አይደለም። ለምሳሌ በካንሰር ላይ እየጸለይኩ ነው፣ እንደሚፈወሱ አምናለሁ። ያ ማለት በቁሳዊ ዓለም ውስጥ አልታመሙም ማለት አይደለም።
አለበለዚያ መጀመሪያውኑ ለነሱ አትጸልዩም ነበር። ለነሱ መጸለይ የታመሙ መሆናቸው መቀበል ነው። ነገር ግን ስትጸልዩ በሰውነታቸው ውስጥ ምንም አይነት ለውጥ ላታዩ ትችላላችሁ። ወይም ምናልባት ለትዳር ጓደኛ እየጸለዩ ሊሆን ይችላል። ወይም ምናልባት መንገድ ለሳተ ልጅ እየጸለዩ ሊሆን ይችላል። ወይም ምናልባት ለሥራ ባልደረባ ወይም ለጓደኛ እየጸለዩ ሊሆን ይችላል። እየጸለያችሁ ነው እና በጸለያችሁ ቁጥር ለወንጌል የበለጠ ጠላት እየሆኑ የመጡ ይመስላል። ወይንም ለነሱ እየጸለዩ ነው እና እነሱ እየባሱ ይሄዱ ይመስላል። ለነሱ መጸለይን ማቆም አለብኝ፣ ይህ እኔ በእነዚያ መንገድ እየጎዳዋቸው ነው ብለው ያስባሉ። ጥርጣሬ መግባት ይጀምራል። ምናልባት ምንም ጥቅም የሌለው ይሆናል። እናም የጸሎትን አቅም መጠራጠር ትጀምራላችሁ። እዚህ ላይ ነው እርሶ እንደ አማኝ በእውነታው ባይታይም እንኳ በእምነት አይን ማየትን መማር ያለበት። ተስፋና እምነት ተስፋ በሆነ ወቅት ሊከሰት እንደሚችል ያውቃሉ። እምነት ወደፊት ያለውን ወስዶ ወደ አሁን ያመጣዋል እና እዚያ ነው እርሶ እንደ አማኝ ገብተው በክፍተቱ ውስጥ ቆመው ለምትወዷቸው ሰዎች የሚማልዱት። ከእናንተ መካከል ስንቶቻችሁ እዚህ ያላችሁ ወይም በዚህ ቻናል የምትከታተሉ ለአንድ ሰው ስለጸለያችሁ ዛሬ እያዳናችሁ እንደሆነ አስባለሁ እና በስሙ እንጠራዋለን። እሱ የኪቦርድ ተጫዋች አይደለም፣ እሱ ዘማሪ ነው። የእናታችሁና የአባታችሁ የጸሎትና የአምልኮ ቅርስ እመለከታለሁ። ስቲቨን ማካዙማ የት አለ? በአምልኮ ትደሰታላችሁ። እዚህ ያለ እናቱን አነጋግሩና እምነታችሁ አይጨምር እንደሆነ ንገሩኝ። ያቺ ሴት የጸሎት ተዋጊ ናት። ወንድሜና እህቴ የሚጸልዩ ወላጆችና እህቶች አሉ። ብሪታን እናትህ ትጸልያለች። እዚህ አለ ቪላድ ወላጆች ይጸልያሉ። እሱ ዩክሬናዊ ናቸው ይጸልያሉ። እና ስለኔ የሚጸልይ ማንም አልነበረም ትሉ ይሆናል። ጥሩ ይሁን። በትውልዳችሁ ውስጥ የመጀመሪያው መሆን ትችላላችሁ። ለወደፊቱ ለናንተ ዘሮች ዘርን እየዘራችሁ ነው፣ እየማለዳችሁ ነው። እና የመጨረሻው ሰባተኛ አድናቆት ወይንም አፕሪሺዬሽን ነው። ይህ ምስጋና ነው። መዝሙር 100 ቁጥር 4 እንዲህ ይላል፣ በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙንም ባርኩ። ጥሩ ጓደኛዬ ፓስተር ፊሊሙኒ እንዲህ አለኝ፣ ምስጋና በጸሎታችሁ ላይ እንደ ላክ ወይንም ሴንድ ያለ ቁልፍ ነው። ታውቃላችሁ፣ መልእክት ትጽፉና ከዛ ትልኩታላችሁ። አንዳንድ ጊዜ አትልኩትም። እሱም ምስጋና ላክ ወይንም ሴንድ የሚለውን እንደመጫን ነው። ምክንያቱም አስቀድማችሁ እያመሰገናችሁት ነው። ስለዚህ እነዚህ መንፈስ ቅዱስ የሚመራችሁ የጸሎት ጅረቶች ናቸው። እናም በማንኛውም የጸሎት ህይወታችሁ ወቅት መቼ መንቀሳቀስ እንዳለባችሁ ትለያላችሁ። በዚህ መንገድ አሁን ከእርሱ ጋር መፍሰስ ትችላላችሁ። እርሱ እያደረገ ያለው ያንን ነው። አሁን ማየት እችላለሁ ትላላችሁ እና አሁን እርሱን አትዋጉትም። አስቸጋሪ አይሆንም፣ ታውቁታላችሁ። ነገር ግን በዚህ የምስጋና ነጥብ እኛ ክርስቲያኖች ዛሬ ለመጸለይ ስትሄዱ ይህንን መለማመድ አለብን። ፈውስን ጠይቁት እና ከዚያ እንደተፈወሳችሁ አመስግኑት። ነፃ መውጣትን ጠይቁና ከዚያ ነፃ እንደወጣ ሆናችሁ አመስግኑት። የምትወዷቸው ሰዎች እንዲድኑ ጠይቁ እና ከዚያ ከእርሱ ጋር በምስጋና ገበታ ዙሪያ ተቀምጣችሁ ስትጸልዩ በአይነ ህሊናችሁ እንድታዩ ፈልጋለሁ። የትዳር ጓደኛችሁ እንዲድን ጠይቁ እና ከዚያ ተስፋችሁን ከፍ አድርጋችሁ በቤተ ክርስቲያን ውስጥ ከጎናችሁ ተቀምጠው ስታስቡ በደስታ እንድትሞሉ ፈልጋለሁ። ልጃችሁ ከሱስ፣ ከመንገድ መሳት፣ ከቸልተኝነት፣ ከዓለማዊነት ነፃ እንዲወጡ ጠይቁ። በእርሱ ውስጥ እንዲያደርገው ጠይቁት እና ከዚያ ወንጌሉን ሲሰብክ በአይነ ህሊናችሁ እንድታዩና እግዚአብሔርን ማመስገን እንድትጀምሩ ፈልጋለሁ። ድብርቱን እንዲያነሳው ጠይቁትና ከዚያ በደስታ
የምትሞሉበትን ቀን ማሰብ ጀምሩ። ፍርሃቱን እንዲያስወግደው ጠይቁት እና ከዚያ ራሳችሁን በድፍረት ተሞልታችሁ ማየት ጀምሩ። ተአምር ጠይቁት እና ከዚያ ተአምሩ ከተከሰተ በኋላ ያለውን ህይወት ማሰብ ጀምሩ እና ማመስገን ጀምሩ። እናም ያ ምስጋና ከልባችሁ የሚፈልቅ እምነትና ተስፋን እንዲያመጣ ያደርጋል። እናም በዚህ መንገድ ስትታዩ እግዚአብሔር ለእናንተ ያለውን ትይዛላችሁ። ምስጋናና ውዳሴ። እጆቻችሁን አንሱና በመንፈስ ቅዱስ መጸለይ ጀምሩ። ጌታ ሆይ ሕዝብህን ንካ። የጸሎት ሰዎች እንዲሆኑ አድርጋቸው። ፊትህን የሚፈልጉ ከመንፈስ ቅዱስ ጋር የሚፈሱ ሰዎች እንዲሆኑ አድርጋቸው። ወደ ጥልቅ መረዳት እንዲወዱ የመንፈስ መንገዶችን አስተምራቸው። በኢየሱስ ስም የከበርክ ጌታ ሆይ በልባቸው ውስጥ የጥልቅ ጸሎት እሳት እንድታቀጣጥል ጸልያለሁ። በኃያሉ በጌታ በኢየሱስ ስም ጸለይን፣ አሜን። አሁን ደግሞ በዚህ አገልግሎት በኩል እግዚአብሔር እያደረገ ያለው ነገር ተሳታፊ እንድትሆኑ ጋብዛችኋለሁ። በዚህ አገልግሎት ተባርካችሁ ከሆነ በማንኛውም መንገድ ተነሳስታችሁ ተበረታታችሁ ከሆነ መልእክቱን ለሌሎች ሰዎች እንዲደርስ ሊንኩን ኮፒ በማድረግ በተለያየ መንገድ ለሌሎች ሼር ያድርጉ፣ ላይክ ያድርጉ። ተባረኩ።